ከተግባባን እዛ አገር ውስጥ የብረትን ፖለቲካ በብረት መንገድ ለመመከት ቆርጦ ነፍሱን በስጋውን በጥርሱ ነክሶ በትግል ላይ ያለው የኦሮሞ ነጻነት ጦር ነው። ይሄን ጦር እኔ በኔ አጠራር የኦሮሞ ነጻነት ጦር ዛሬ የኦሮሞ ህዝብ መከላከያ ሰራዊት ነው። የኦሮሚያ መከላከያ ሰራዊት ነው። ዛሬ መካች የሆነ ኃይል ነው። ነገ የአገር ስንሆን የአገር መከላከያ ሰራዊት ማዕከሉ እርሾው ነው የሚል አስተሳሰብ አለ። አንዳንድ ሰዎች አውቀው ነው ይሄንን እንኳን ሳያውቁ ቀርተው አይደለም ጸጋዬ የኦሮሞ ነጻነት ጦርን ስም ቀየረ፣ ይሄንን ለመቀየር ማን ነው እሱ ወዘተ አራስ ስም አይደለም አስተሳሰባችሁን ቀይሩና የህዝብ ጦር አድርጉት ለማለት ነው። ኦኬ ይሄ የህዝቡ ካልደገፈው የአንድ ድርጅት የአንድ አካባቢ የአንድ አይደለም፣ እንደዛ መታሰብ የለበትም። ሁላችንም ያለን ብቸኛ ተከላካይና መካች ይሄ ጦር ነው ያለን። ይሄ ነው በቃ ጊዜው የሚጠይቀው። ሁሉም የአገሪቱ ፖለቲካ ብረታዊ ሆኖ በሁሉም አግባብ ሞት ፍርድ በተፈረደብን ጊዜ ስጋውን በጥርሱ ነክሶ የታገለው የሚቆምልን ያለው ህዝብ ለምልክትም ቢሆን አለ የመከተ ያለው ይሄ ጦር ነው። ይሄ ጦር ሙሉ ድጋፍ ከህዝቡ ያስፈልገዋል። ሙሉ ድጋፍ ብለን ስንናገር ነበር። ይሄንን ዛሬም አጽንቼ ይላል። ስለዚህ አሁን በተለይ አማራጭ የለም።